ከሰማይ የመጣሽ የእግዚአብሔር ስጦታ የኑሮ ደጋፊ የመንፈስ አለኝታ ነፍሴ ወደደችሽ ጥሩነትሽን አውቃ የዓለም መድኃኒት ፈዋሽ ነሽ ሙዚቃ የዓለም መድኃኒት ፈዋሽ ነሽ ሙዚቃ የሕይወቴን ጣዕም ያዋዛው ቃናሽ ነው ሙዚቃ ካንቺ ጋር መለያየት ሞት ነው ሙዚቃ ካንቺ ጋር መለያየት ሞት ነው መለያየት ሞት ነው ሙዚቃ ካንቺ ጋር መለያየት ሞት ነው እውነቴን ነው እውነቴን ነው እውነቴን ነው እውነቴን ነው መለያየት ሞት ነው ለተዋደደ ሰው ስቃይን አሳየኝ ደርሶብኝ ብቀምሰው ስቃይን አሳየኝ ደርሶብኝ ብቀምሰው እንዋደድ ነበር ሰው
ትንሽ የተለየ ነገር ነው በቃ ከድምጻዊነትም በላይ ነው ይሄ ዳይናሚክስ አካሄዱ ራሱ ብልጠት ምናምን በጣም የሚገርም ነው የሰውን ልብ ምናምን አውቀዋል በቃ ሰው እንዴት ሄደ ወዴት ቦታ መውሰድ እንዳለበት ገብቷል አንተም ምትገርም ነህ በቃ ተፈጥራል በሚቀጥለው ውድድር ላይ ምን አይነት ነገር ይዘህ ልትመጣ እንደምትችል አናቅም ምናልባት አሁን ካቀረብከው በታች አቅርበህ በሌሎች ተወዳዳሪዎችም የተሻለ ነገር ቀርቦ ያንተም ውጤት ዝቅ ሊል ይችላል ግን እስካሁን ድረስ የመጣህበት መንገድ በታሪክ በእድሜ እንደዚህ አይነት ብቃት ያለው ዘፋኝ አላየውም እና እጅግ ያለኝ አክብሮት ትልቅ ነው እሺ ዳዊት ሁሉ ነገር ተብሏል በጣም የሚገርም በተለይ ከስሎ ዘፈኑ ላይ የሙዚቃ መሳሪያ ውስጥ ቁጭ ያለ ጉሮሮ ውስጥ የሙዚቃ መሳሪያ ተቀምጦ እያንዳንዶቹን ኖቶችን ስትነካቸው በድምጽ ሊገለጽ የማይችሉ አንተ ጋር ብቻ ያለ ለብቻ የምትችለው የራስህ ችሎታ ነው ይሄ ከእግዚአብሔር የሚሰጥ ነው እንጂ በልምምድ በመናምን የመጣ አይደለም እና በጣም ደስ የሚል ነው ሌላ ገና የቤት ስራ ይጠብቃል በዚህ መቆም የለብህም ሌሎችም ልጆች እየመጡ ናቸው ያሉትና በጣም እጅግ አርጌ አደንቃለሁኝ ጥሩ ስራ ነው የምትሰራው የሚቀጥለውን ደግሞ ምናየውን ነገር አንድ ላይ እናያለን ቆንጆ ነው በእኔ በኩል አመሰግናለሁ